hungry. Too much. Very hot. I didn't. ሰላም ሰላም፣ ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናችሁ? እንዴት ከረማችሁ? እንግዲህ ተጠፋፍተናል። እኔ ብዙም ቪዲዮ ለመስራት አመቺ ጊዜ ላይ አይደለሁም። ዛሬ ለየት ባለ ቪዲዮ ነው የመጣሁት። ጊዜው ክረምት ነው፣ ትምህርት ተዘግቷል እንደምታውቁት ለማለት ፈልጌ ነው። እና ያው የተለያየ ቦታ ልጆችን ይዘን እንወጣለን። መዝናኛ ቦታ፣ መጫወቻ ቦታ፣ ዋና ቦታ። እንደምታውቁት እንደኛ አይደሉም የአረብ ልጆች። ብዙ ቦታ ልጆችን ይዞ ይንቀሳቀሳሉ። ክረምት ትምህርት ሲዘጋ ትምህርትን ባለ ሰዓት ከትምህርት በኋላ ትንሽ ከተጫወቱ በኋላ ከተኙ በኋላ ይዟቸው ይወጣሉ። እንደኛ አይደለም እና በጣም ሰፊ እድል አላቸው። በጣም የተለያየ ቦታ የመሄድ ምክንያቱም ሁሉ ነገር እጃቸው ላይ ስላለ ማለት ነው። እና ዞሮ ለማለት እንደፈለኩት እንደኛ አይደሉም። ሲቀጥል ደግሞ እኛ ደግሞ ልጆቹ በተንቀሳቀሱ ቁጥር ከልጆቹ ጋር እንወጣለን እና በአሁኑ እንግዲህ አምና መተን ነበር እዚህ ቦታ ላይ። እንግዲህ አምና የመጣንበት ቢውልድ ተይዟል እና ያው ለዋናን የመጣነው ወይ ለ3 ቀን ወይ ለ4 ቀን ብሎ መተናልና እንግዲህ በዚህ አጋጣሚ የምጠይቃችሁ ነገር ቢኖር ይሄን ቻናል ከጀመርኩት እናንተም እንደምታውቁት ረጅም ጊዜ እውነት ለመናገር ከአንድም 2 ጊዜ ሰዓቱ ሞልቶ ወደኋላ እየተመለሰብኝ ነው እና ያው ተመልካች የለኝም። አንደኛ ጠፍቼ ነው የምመጣው በ3 ወር በ2 ወር አንዴ ህጉን ሁላ ጥሼ ማለት ነው። እንደምታውቁት ዩቲዩብ ቢያንስ በ1 ወር ወይም ደግሞ በ3 ወር አንድ ቪዲዮ መለቀቅ እንዳለበት ነው የሚያዘው። እኔ ደግሞ ያው ትንሽ ውጥረት ላይ ነኝ፣ ከስራ ጋር አይመችኝም። አንዳንዴ ቪዲዮ ቀርጬ ኢዴት ማድረጉ በጣም ያስቸግረኛል። ምክንያቱም እኔ ልጅ ነው የሚይዘው፣ ሌላም ስራ እሰራለሁ እና ያው በቃ በዛ ምክንያት ረጅም ጊዜ ቪዲዮ ወቅቱን የጠበቀ ቪዲዮ ሰራና ከዛ አጋጣሚ ወቅቱ ሲያልፍ ቪዲዮን አጠፋዋለሁ እና ያ አጋጣሚ ስላለ እባካችሁ እንድትተባበሩኝ። ጥሩ ተመልካች ያላችሁ ቻናላችሁ እያደገላችሁ አብረን የነበራችሁ ታውቃላችሁ፣ ቻናል ሼር አድርጉልኝ እና እባካችሁ ተመልካች ጋር እንዲደርስ። አሁን በአጠቃላይ እየተመለከተ አይደለም ሰው በአጠቃላይ ምክንያቱም ስጠፋና ቪዲዮ ስለቅ ያው ዩቲዩብም ቻናሉን ሼር አያደርግም ተመልካች ስለቀነሰ ስለጠፋ ማለት ነውና ዞሮ መልላችሁ የፈለኩት ወሬ ላርዘመባችሁ። ቻናሌን ከወደዳችሁ እባካችሁ ፈቃዳችሁ ከሆነ ሼር እንድታደርጉልኝና እንድትመለከቱልኝ እፈልጋለሁ። በአክብሮት ጠይቃለሁ። በዚህ አጋጣሚ ነው የምላችሁ እና እንደምታዩት ሆቴል መተናል። የመጀመሪያው ቀን ነው። የመጀመሪያ ቀን የመጣ ነው ያው ከቁርስ ካለፈ በኋላ ነበረና ይሄ ያው እንደ 4 ሰዓት 5 ሰዓት አካባቢ መተን አድረን በንጋታው ማለት ነው ቁርስ ልንበላ አሁን እየቀራረጽኩኝ የነበረ ቦታም ደግሞ ያያችሁት የዊልድ በር ላይ ነበረን። መኪና አዘን ቁርስ ለመብላት እየሄድን ነው። የመጀመሪያ ቀን እንግዲህ ወደ ማታ ላይ ስለነበር ከ4 ሰዓት ከ5 ሰዓት በኋላ ነው ልጆቹ ዋና የዋኙት። ከዛን አድረን በንጋታው ደግሞ እንግዲህ ሄደን እኛ ቁርስ በልተን ለእነሱ ደግሞ ድጋሚ ከዚህ እነሱ ቁርስ ያመጣሉ። ቤት ውስጥ ሆቴሉ ዋና ያለበት አካባቢ ያመጣሉ። ልጆች መሄድ ስለማይችሉ ህጻናት ናቸው። እዛ ደግሞ በጣም ብዙ ከስተመር ስላለ ህጻናት ይዞ እዛ ሆቴል ውስጥ ያስቸጋሪ ስለሆነ ቤት ውስጥ አምጥተን ያው የያዝንበት እዛ ሩሞች ላይ ይበላሉ። ወይም ደግሞ የመመገቢያ ክፍል ሳሎን ቤቶች አሉ ማለት ነው። ለእነሱ ይመጣል። እኛ ሄደናል። እንደምታዩት አሁን እኛ ለቁርስ ልንበላ የሄድንበት ሆቴል ደርሰናል። ብዙ ነን ሰራተኞች፣ ተካፍለን ነው የምንሄደው። አንዳንዶቹ ልጆች ስለሚነሱባቸው በኋላ ይሄዳሉ። አንዳንዶቹ ደግሞ ያው አምሽተን ስለምንተኛ ስለሚደክማቸው በአንድ ላይ ሄዱም። ግን መኪናውን በማንኛውም ሰዓት ደውለን ጠርተን ያደርሰናል ማለት ነው። እንደምታዩት ሆቴሉ በጣም ትልቅ ነው። ያው እንግዲህ ከዋና ጋር የተያያዘ ነው። ያምራል። ምግቡ ቡፌ ነው የተዘጋጀ። እንግዲህ እስቲ የሚመቸንን ምግብ እንመርጣለን፣ ሄዳለን። ያው ትንሽ ምግብ ላይ የምፈልገውን ነገር ያለ አይመስለኝም ሳየው፣ ገና ከቡፌው ሳየው አብዛኞቻቸው ሰላጣ ምናምን ነው። ያው ሰላጣ በላለው ችግር የለብኝም። ግን ሌላ አሉ ማንበላ ቅጠሎች አሉ። እኛ ኢትዮጵያኖች ታውቃላችሁ በምግብ በጣም አስቸጋሪዎች እንደ ሌሎች ዜጎች ሰፊ ውድ ምናምን አግኝተን ጥርቅርቅ አድርገን አንበላም። እነሱ ግራ ይገባቸዋል እኛ ምግብ ስንመርጥና እነሱ የማይበሉት ነገር የለም። እና እስቲ እዚህ ጋር አሁን ያገኘሁት ነገር ቢኖር ላሳያችሁ። እንግዲህ ይሄ አሳ ነው፣ ሰልማን አሳ ግን አልተጠበሰም፣ ዝም ብሎ ለብለብ የተደረገ ነው። እንግዲህ ስለዚህ አልፈዋለሁ። ይሄን አልበላም። ያነሳሁት ያገኘሁት ሐሙስና እስኪ ለብና ነው። ብዙ አይነት ምግቦች አሉ። ነገር ግን እኔ የሚሆነኝን አላገኘሁም። እየፈላለኩኝ ነው። እዚህ ጋር በቆሎ አለ፣ ኪያር አለ፣ ካሮት አለ። እስቲ የሚመቸኝን ምግብ ዞር እነዚህ እንግዲህ እንትኖች ጋር ሰላጣ አካባቢ ነውና ቀጥዬ ቡፌ ጋር ሄድና እስቲ የሚሆነኝ ካገኘው ምግቦችን እመርጣለሁ።
እስካሁን ያገኘሁት እነዚህ ብቻ ናቸው ማለት ነው። እነዚህን አግኝቻለሁ። እስቲ እነሱ ጀምሮታል፣ ሄዶ ጀምሯሉ። ልጆች እየበሉ ነው። እዚህ ጋር የምበላ ምግብ አግኝቻለሁ። እዚህ ጋር ቄጣ ወይም ደግሞ ሆብዛ አግኝቻለሁ። እዚህ ጋርም የአረብ ሼሪያ የሚሉት ወይም ደግሞ በላሊት የሚሉት ይሄንን ስለምበላ ይሄን አግኝቻለሁ። በተረፈ ስጋ ነክ አሳ ነክ ነገር እኔ አልነካውም። እዚህ ጋርም እንቁላል ፍርፍር አግኝቻለሁ። ያው እንቁላል ፍርፍር በበላሊቱ የሚበላ ነው፣ ግን በላሊቱ ደግሞ ራሱ የተጠበሰለታል። እዚህ ጋርም ፉል አለ። እንግዲህ እኔ ምግቤን ይዤ ስመጣ እነሱ በልቶ ጨርሷሉ፣ ዞር ማለት ነው። በዛ ጋር ያሉትም የእኛ ልጆች ናቸው። የቆመችው ቀይ የለበሰችው እነዚህ እንዳለ የእኛ የፋሚሊ ሰራተኞች ነን እና ብዙ ነን እንደምታውቁት፣ ፊሊፒን፣ ኢንዶኔዥያ፣ ህንድ፣ ኢትዮጵያኖች የተለያዩ ዜጎች አለንበት። ኢትዮጵያ እዚህ ጋር ወደ 5-6 አለን፣ ግን እንዳለ አልመጡም። ያው ግማሹ ልጅ ጋር ነው ያሉትና ከዚህ መካከል የመጣን ኢትዮጵያኖች 4 ነን። ሌሎቻቸው ኢንዶኔዥያ እና ፊሊፒን እና ህንድ ናቸው እና ይመጣሉ። አሁን ገና የሰፊ ቤተሰብ ቤት ነው እና አንድ ላይ ተሰብስቦ ሄዱ ቦታውን የያዙት። ብዙ ነን። ሌሎቻቸውም ይመጣሉ። እንግዲህ እስቲ እኔ አሁን ቁርሴን ቀመስ መስል አድርግ፣ እነሱ ጨርሶ ሊሄዱ ነው እንደምታዩት። እኔ ግን ገና እየጀመርኩ ነው። እነዚህም ጨርሷሉ። እስቲ ያው የቀመስኳቸው ምግቦች በጣም ብዙ ስላልሳቡኝ እስቲ ወደ ፍሩቴ መጥቻለሁ። ፍሩቴን እየበላሁ እነዚህ ጋራ ኪዊ፣ አናናስ እና ወተርሜሎን ወይም ደግሞ ግረብስ አግኝቻለሁ እና እስቲ እሱን ቀማምሰን እነሱ ደግሞ የበሉት ናቸው እና እዚህ ጋራ ኮፊ አካባቢ መጥተዋል። እስቲ ኮፊ የምንጠጣ ምንድን ነው ብላሉ። እኔ ማንኛውም ነገር ጠጣለሁ ኮፊ ላይ ችግር የለውም ወተት ስለሆነ። እስቲ ምርጫዬን መርጣችሁ መስራት ትችላላችሁ። ማሽኑ ላይ ቁጥር አለውና ለጊዜው ያው ወተት በቡና የምንለው እኛ በኢትዮጵያ ወይም ደግሞ እዚህ ኮፊ ላቴ የሚባለውን መርጫለሁ። እዚህ ጋርም ደግሞ ያው ተቆራጭ ኬክ፣ ዶናት፣ ስዊቶችን አግኝቻቸዋለሁ ከሌሎች ምግብና ቁርሳችንን በልተን ጨርሰን እንግዲህ መኪናውን ጠርተን ተመልሰን እየሄድን ነው። ወደ ቤት ተመልሰን እየሄድን ነው። ምክንያቱም ሰዓት አለን፣ መቆየት እንችላለን። ነገር ግን ያው ብዙ ከስተምሮች ተቀያይሮ ይመጣሉ። አንዱ በልቶ ሲወጣ አንዱ ይመጣል። ምክንያቱም እዛ ጋር እንደ ሌላ ሆቴል ቁጭ ብለን ሰዓት የምናሳልፍበት ጊዜ ስላልሆነ አንድም ደግሞ ልጆች ይነሳሉ። አንዳንዱ ልጆች የግድ አንድ የምትይዘውን ሰራተኛ የሚፈልጉበት አጋጣሚ አለ። አንዳንዱ ደግሞ ማንኛውም ሰው ቢይዛቸው ችግር የሌለባቸው አለ። ዞሮ ያው የተፈቀደልን 1 ሰዓት ተኩል አካባቢ ነው። እኛ ግን እንኳን 1 ሰዓት ቀርቶ 30 ምናምን ደቂቃ ብቻ አጥፍተን እየተመለስን ያለ ነው እና በአጠቃላይ ደስ ይላል። እንደዚህ አይነት ቦታዎችን በልጆች ምክንያት በተለያየ ምክንያት ያው እንግዲህ እኛ ሰው ቤት ውስጥ ነው ቁጭ ብለን ስራ የምንሰራው 24 ሰዓት ከስራ ጋር ነን። ድንገት ደግሞ ለልጆቻቸው ብሎ ይዞን ሲወጡ እንደዚህ አይነት ቦታዎች መንፈሳችን ትንሽ የመታደስ ከዛን ያው እንግዲህ ዘመድ ቤት ሐሙስና አርብ ሲመጣ ሁሉም ይሰበሰባል። ሰራተኛ ለሰራተኛ ይገናኛል። ግን ሁሉም በስራ ላይ ነው፣ በልጅ ላይ ነው። እንደዚህ አይነት አጋጣሚ ሲገኝ ግን ትንሽ አይምሮንም የማደስ እነዛ የማናቃቸውን ቦታ አይተን የማናቃቸውን ቦታ ስናይ ትንሽ ደስታ ይሰጣል በአጠቃላይ ማለት ነው። እና እዚህ ጋር ባህሩን እኔ በጀርባ ሄጄ እየቀረጽኩኝ ነው። ቁርስ በልተን ተመልሰን መተናል። ማንም አልተነሳም። እዚህ ትልቅ ባህር ስለሆነ ልጆች አይገቡም። ቢገቡም እኛ ይዘናቸው ነው። እርግጥ እንኳን ይሄ ቀርቶ የውስጡንም ይሄ ቡርቻ ወይም በአረብኛ ቡርቻ የሚባል ወይም ደግሞ በእኛ ትልቁ ገንዳ አለ። በእኛ በትልልቆቹ ቁመት እስከ አንገት ድረስ የሚያደርሰውን ውሃ እኛ ይዘናቸው ነው። በጎማ ላይ ተንሳፎ ምናምን ነው እንጂ ዝም ብለን አንለቃቸው። የምንለቃቸው ቢያንስ ከ10 ዓመት በላይ ያሉ ልጆች ናቸውና የ5ም የ6ም ይፈራሉ ጠብቀናቸው ነው። ምክንያቱም ዋናውን እንኳን ምንም ቢችሉም ስጋት አለና የጠዋት እንደምታዩት ወፎቹ ይንጫጫሉ። ውስጥ ላይ ደግሞ አሉ እየዋኙ ያሉት። ያው ቀረብ አድርጌ አልቀርጻቸው፣ ምክንያቱም እንደምታዩት ባባ የገባቻለች መታየትም አይፈልጉታሉ እና ያው ደበቃ አድርጌ እየቀረጽኳቸው ነው። ያው እኔ ባህሩን መቅረጽ ነው የፈለግኩት፣ እነሱ ግን ውስጥ ስለሆኑ እነሱ አሁን ሰው በደንብ ሳይነቃስ በደንብ ሰው ሳይገባ ነው እነዚህ ወጥቶ የገቡት 2 ሴቶች በላይ በኩል አሉና እኛ ደግሞ በኋላ ላይ እንገባለን እላችኋለሁ። እና ትንሽ ደስታ ይሰማል። እንደ አይነት ቦታ ስንመጣ ግን በጣም አድካሚ ነገር አለ ከልጅ ጋራ። በዛ ላይ ዋና ውስጥ ገብቶ ለረጅም ሰዓት ነው የሚቆዩት። ለምሳሌ 4 ሰዓት ከገቡ እስከ ማታ 11 ሰዓት 12 ሰዓት አይወጡላችሁም። በጣም አስቸጋሪ ነው። ከዛም በመከራ ነው ምግብ የምንመግባቸው እና ይቺ እንግዲህ ያው የአሰሪዬ የአባቷ ሰራተኛ ናት። እኛም ትንሽ እስቲ ባህሩን እንግባ ብለን ልጆች ትንሽ ውስጥ የሚጠብቁልን ሰዎች በተራ በተራ እየተጠባበቀን ገብተናልና 2ታችን ገብተን ስንወጣ ደግሞ ሌሎች በዛ በኩልም አሉ። እርግጥ ልጆች
ግን ሴትዮችንም አለች እና አብራን ያው እነሱን ማስገባት ስላልፈለግን በዚች በጎን ብቻ ቆርጠን እኛ ራሳችን ብቻ እየቀረጽን ነው እና ብዙ ሰው አለ በላይ በኩል ዋና ውስጥና እየተጠነቀቅን ነው የምንቀርጸው። ምክንያቱም እነሱ አይፈልጉም እንደምታውቁት ይፖስትብናል ብሎ ስለሚፈሩ አይፈልጉም። እኔም እርግጥ ፍላጎት የለኝም እነሱን የመቅረጽ። ከዚህ በፊት የገጠመኝ አንዳች ነገር አለ። እንደዚህ ሰርግ ሄደን በሰርጋቸው ላይ እንደምታውቁት ካሜራ ማናቸው ራሱ ሴቶች ናቸው፣ ወንድ የለም። እና ያው ካሜራውን ይቀረጽና ቪዲዮ ካበቃ በኋላ ታጥቦ ቪዲዮም ሆነ ፎቶ ለእነሱ ነው የሚሰጣቸው እንጂ ምንም ሚዲያ ላይ መፖሰት አይፈቀድም። እና እንደ አጋጣሚ አልቆ ነበረና እኔ ዝም ብዬ ቡፊና አንዳንድ ነገሮች ስቀርጽ ሴትዬ በፍጥነት ነው፣ እርግጥ አሁን ያለውባት ሴትዮ አይደለችም፣ እና በፍጥነት ስልክ ተቀብላኝ የደላለተችው ምንም አይነት ሰው አልገባም፣ እቃን የገባው እና በጣም አንዳንዶቹ በጣም ትኩረት ይሰጣሉ። ቪዲዮ ፎቶ መቅረጽ የማይፈቅዱ አሉ። እነሱ ይቀርጻሉ፣ ግን ሌላ ሰው ሲቀርጽ አይፈልጉም። ይፖስታል ብሎ ለእቃም ጭምር የሚጨነቁት አሉ። አንዳንዶቹ ደግሞ ምንም ግድ የሌላቸው ምግብም እየሰራን ብንቀርጽ ልጆችም አብረን ብንቀርጽ ምንም ችግር የሌለባቸው አሉና ዞሮ እቺ ሴትዮ እንግዲህ ያው ያለችን ነገር የለም። ያው ዞሮ ያ ትምህርት ስለሆነኝ በፍጹም እነሱን ማስገባትም አልፈልግም፣ ልጆቻቸውንም ማስገባት አልፈልግም። አንዳንድ ጊዜ በአጋጣሚ ይገባሉ ልጆቹ ቪዲዮ ለኛ ቪዲዮ እያወራን ቪዲዮ እየቀረጽን ከገቡ ምንቆርጥበት አጋጣሚ አለ። ግድ የሌላቸው ሰዎች ምንም የማይሉ ከሆነ ደግሞ ዝም ብለን እንገባለን ማለት ነው። እንግዲህ እቺን መግባት ፈልጋለች። ትላንት ገብታ ነበረ፣ ያው ልብሷን ሳትቀይር መታለች እና ሂጂ ጥግ ድረስ እያለችኝ ነው። ጥግ ድረስ እንግዲህ በጣም ያስፈራል። እኔ ብዙም የዋና ብቃት የለኝም፣ ዝም ብሎ ሙከራ ነገር ነው። እፈራለሁ። ውሃ ጋር እምነት የለኝም ብዙ ጊዜ ማለት ነው። ከዚህ በፊትም የገጠመኝ ነገር ስላለኝ ከውሃ ጋር ብዙም እምነት የለኝም፣ አላምነውም ውሃን ማለት ነው። ምክንያቱም ውሃ አሳስቆ ይወስዳል አይደለም የሚባለው። ያ ነገር ስላለ በአቅሜ ነው ዳር ላይ ያለሁት እና እዛ ጋራ መከለያ የተደረገ ነገር አለ። የሆነ እንግዲህ ባህር ላይ ሜዳ ታውቁታላችሁ ብዬ አስባለሁ። ከዛ ወደዛ ሲታለፍ አንደኛ በጣም ጥልቅ ነው፣ ሁለተኛ አውሬዎች ሊኖሩ ይችላሉ ውስጥ ተብሎ ስለተገደበ። እሷ ግን የምትለን ትናንትና እኛ ስንገባ ቢጫውን አልፈናል። በጣም ሩቅ ነው፣ ጥልቀት አለው። ግን ያው እነሱ ዋና በደንብ ይችላሉ፣ የውጭ ልጆች ናቸውና ፈርተን የተመለስ ነው አውሬውን ነው እንጂ ውሃውን አልፈራንም ምናምን አለች። እኔ ደግሞ ብዙ እውቀትም ስለሌለኝ አልሄድም፣ ከገባሽ ነይ ይዘሽኝ ሂጂ አልኳት። እንኳን አውሬ ቀርቶ እኔ መሬቱ ራሱ እንደ አንዳንድ ጊዜ ድንጋዩ ምናምን እንደዚህ ጥልቅ ብዬ ሳይ አፈር ውስጥ አንዳንድ ድንጋዮች የተለያየ ቅርጽ ይዘው ሳገኝ ያለ የሆነ ነገር አለ እዚህ ጋር ምናምን ብዬ ጮኋለሁ ማለት ነው። ከዛ ናራ ምንም የለ ምናምን ይላሉ። ከዛም በቃ የሆነ ወረቀትም የሆነ ነገርም እዛ ውሃ ውስጥ ወድቆ ካገኘው በጣም ነው የምፈራውና እኔ ውሃ ላይ እምነት የለኝም። በዛ ላይ እንደዚህ ውሃ የሞላበት ቦታ ላይ እንደዚህ ጥልቅ ብዬ መግባት ብዙም ፍላጎት የለኝም እና የቤቱ ውስጡ ደስ ይለኛል። የቤት ውስጡ ትንሽ ኃይል አለው፣ ይታገላልና እንደዚህ ተወዛውዞ ሰፋ አይልም። ያው ጥጥብ ያለ ስለሆነች በጣም ጉልበት ይፈልጋል እና በጣም ጉልበት ይፈልጋል። ያው የቤት ውስጡ ቡርቻ የሚባለው ይሄ ነው እንግዲህ። በጣም ትልቅ ነው፣ ሰፊ ነው። አሁን ልጆቹ አልገቡበትም፣ ነፃ ሰዓት ስለሆነ እኔ የቀረጽኩት። ይሄ ግን እኔ በጣም ይታገለኛል እና የውጭው ግን ደስ ይለኛል። ዳር ላይ ሆኜ እንደዚህ ይታገላለሁ፣ እንደዚህ የተቻለኝን ያህል እሞክራለሁ። ከውሃ ጋር ብዙ ድፍረት የለኝም እላቸዋለሁ። ምክንያቱም ከዚህ በፊት ውሃ አዳልጦኝ እንደዚህ የቤት ውስጡ ሰምጬ ቀርጬ ነበረ፣ ግን እግዚአብሔር አወጣኝ እላቸዋለሁ። የዛሬ ቪዲዮ ይህንን ይመስላል። እንደምትወዱት ተስፋ አድርጋለሁ። ፕሊስ እባካችሁን ቪዲዮን ተመልከቱልኝ፣ ሰብስክራይብ አድርጉ፣ ሼር አድርጉ፣ ተመልከቱልኝ እባካችሁ እላቸዋለሁ። አመሰግናለሁ።